አልሰራም፣ የደሙን ክብር አላወርድም፣ ለእኔ ሞተውን ጌታ ክብሩን አልጥልም። አይ እግዚአብሔርን በመፍራት በመንቀጥቀጥ አለ። እኔ ገርሞኛል። ኢየሱስ ወንድሜ ነው፣ እኔ ታናሽ ወንድሙ ነን የሚሉ ሰዎች ተነስተው ምሕረት ያድርግላቸው። አሜን። ኢየሱስ አሁን ይሁንና እንዲያለኝ እንደዛ ላይ ምናምን የመቀለጃ ዘመን ከዚህ ዘመን እሱ ያውጣል። አሜን። በዚህ ነው ቢሏችሁ፣ በዛ ነው ቢሏችሁ፣ የትም ነው ቢሏችሁ አትሂዱ። ምን አትበሉ? አትሂዱ። እንደው ነገር ሂዱ፣ አትሂዱ፣ 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 በቃ አትሂዱ ነው የተባለው። እኔ ገርመኛል። እግዚአብሔርን አገኘሁት፣ ናውረድ እንደባደብ አልኩት። ሌላው ደግሞ ኢየሱስን አገኘሁት፣ አወራሁት፣ ዳሰስኩት፣ ጨበጥኩት። ከዛ አወራኝ። ተኝቼ እያለ እንቅልፍ ይዞኝ ነበር። ቀስቅሶኝ ወደ ጸሎት ሄድኩኝ። ኢየሱስ ቤቷ መጥቷል። እንግዲህ ታዋቂ ነብይ እሷ ለጸሎት ሄደች። ኢየሱስ የት ነው? ማጋ ነው ልጸልይ ብትል እኔ ህዝቡ እኮ እንዴት እኮ ምን አይነት ዲዲቲ እንደተነፋበት እንዲህ እንደ ትንኝ ፈዞ የሚሰማው እግዚአብሔር ከዚህ እርግማን ትውልዱን ያውጣል። እሱን እዚህ ሰሚውን እዚህ ትታሱ አይደለም። ይሁን ታናሽ ወንድሜ ነው። በክርስቶስ በኩል የእግዚአብሔር ልጅ ሆኛለሁ። የእግዚአብሔር ልጅ ሆንከው በጸጋ ነው። እሱ የባህሪ ልጁ ነው። ክብር ምስጋና ለስሙ ይሁንና እሱ ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ የተወለደ እንጂ ምን አላለ ያልተፈጠረ፣ በባህሪው ከማን ጋር የሚተካከል ከአብ ጋር እኔና አብ ስንት ነን አለ? አንድ ነን ያለ። ክብር ምስጋና ለስሙ ይሁንና ወንድሜ ነው ጓደኛ። እንደው እስቲ እንደው ቆይ የጌታ ወዳጅ የሚባለው ሐዋርያ ማን ነው? ማን ነው? ከ12 ሐዋርያ ዮሐንስ ነው አይደል? አዎ። ወደ ደረቱ ጠጋ ብሎ እንደው በቃ በጣም የሚወደው ሐዋርያ ይባላል ዮሐንስ። ሁሉም ሲሸሹ እንኳን ያልሸሸ እስከ መስቀል ሄዶ እመቤታችንን በአደራ ተቀብሎ ወደ ቤቱ የወሰደ በረከተ ጸሎቱ በእኛ ላይ እጥፍ ድርብ ሆና ትደር። የሚገርም ምን አይነት መታደል! እኔ አሁን የዚህ ዘመን ሰዎች ቢኖሩ ኢየሱስ ክርስቶስ እናት እናት ቢላችሁ ነው ጌታ ሆይ ድኛለሁ አታስፈልገኝም ጥላት ሊሄዱ ይችላል። እንደው እድሉ ቢያገኛቸው ዮሐንስ ሲወስዳት ቢኖሩ አንተ ድነህ የለ እንዴ ማርያም ምን ታደርግልሃለች ይሉት ነው። ዓለምን ለማዳን ከሰማይ ማመጣ ክርስቶስ ስሙን ጥሩት። ክርስቶስ ኢየሱስ ስሙን የማይጠራ እንዳይኖር ስሙን ጥሩት። ክርስቶስ ከሰማይ ማመጣ ክርስቶስ ወረደ ዝም ብሎ ወይስ ተወለደ? ተወለደ። ከማ ከድንግል ማርያም ለማዳን ከማ ከድንግል ማርያም ለመዳናችን ከማ ከድንግል ማርያም ለማውጣት ከማ ከድንግል ማርያም መዳን በሷ በኩል መጥቶ የመድኃኒትን መገኛ አልፈልግም ካልክ መጀመሪያ ሰርተፍኬት ብዳንተ ነው። ዮሐንስ ገብቶታል ስለዳነ። ይኸውላችሁ ሰው እችንም በዚሁ ያዟት። ስለዳንኩኝ መላእክት አያስፈልጉኝም ይሉናል። መላእክት የሚያስፈልጉን ለዳነ ነው ላልዳነ ነው? መጀመሪያ እችን መልሱ። ለዳነ ሰው ነው ላልዳነ ሰው? አትፍረዱባቸው ወንድሞቻችሁ። መልአክ አያስፈልገኝም ካለ እሱ ገና ምን አላለም ማለት ነው? አልዳነም ማለት። ድንግል ማርያም የምትሰጠው ለዳነ ወይስ ላልዳነ? ለዳነ። አልወስዳትም ካለ እሱ ገና ምን አላለም ማለት ነው? አልዳነም ማለት። ቅዱሳንን የሚቀበል በቤቱ ሰላማቸው ይሁንልኝ ብሎ የሚቀበል የእግራቸውን ትቢያ አራግፎ አይዱ እኔ እርግማን አልፈልግም አምነዋለሁ እነሱን የሚቀበል እኔን የሚቀበል ነው እንዳለ እነሱን የሚቀበል የዳነ ነው ያልዳነ ነው? ማይቀበላቸውስ ያልዳነ። በቃ እኮ ይሳባችሁ እኮ ምንም እኮ ወንጌል ላይ መሽከርከር አያስፈልግም። እውነት ነው። እሺ በማስረጃ ነው። ዕብራውያን 1 የቅዱስ ጳውሎስ መልእክት ዕብራውያን 1 ቁጥር 12 እስከ 14 እንዲህ ይላል። ሁሉ ይላል ወላችሁ መዳን ገና የሚወረስ ነው። ደግሞ መዳን ገና ምን የሚል ነው? የሚወረስ ተስፋ ነው አለ ገና መጨረሻ ላይ እሱን ጌታ ይገላግለናል። ክብር ይሁንለት። እኛና እነሱንማ የሚገላግለን ጌታ ነው። ስሙ የተመሰገነ ይሁን። አሜን። እውነት ኢየሱስን የሚያመልኩት ከሆነ ወይ እነሱ ወይ እኛ ይለይልናል። በዚህ ቃል በቃ ይሄ ነው ይለይል። ኢሜን መጽሐፉን በደንብ መርምሩት። ምን አለ? ሁሉ መዳንን ይወርሱ ዘንድ አለ። ሁሉ መዳንን ምን ይሉ ዘንድ? ይወርሱ ዘንድ። መዳን ምን የሚደረግ ነው ማለት ነው? የሚወረስ እኮ ነው። ገና እንቀድኛለን ብለህ ደምድመህ የምትጫወተው ቁማር አይደለም። ከዛማ እኛም ወጥተናል
መንፈሳዊ ጉዞ ላይ ነው። ከዛ ሊያግዙ የሚላኩ መላእክት አይደሉምን ይላል። ምኖች አይደሉም? መላእክት የሚላኩት ለማን ነው ማለት ነው? ለዳንኤል አልዳነ፣ ለዳንኤል አልዳነ። ክብር ይሁንልኝ። አሜን። ይሁንላችሁ። ለዳንኤል ሲላክ ታያላችሁ። ይህን ከፈለጋችሁ ከጴጥሮስ ጋር እስር ቤት ሚካኤልን ይሁት፣ ከጳውሎስ ጋር መርከብ ተሰብሮ ቅዱስ ገብርኤልን ይሁት፣ ለእነዚህ ሁሉ ሊያግዙ የሚላኩ መላእክት ነበሩ። ጥበቃቸው አይለየን። ጥሩ። ስለዚህ ይኸውላችሁ መዳን እነዚህን ጥለህ እነዚህን ትተህ አልቀበልም ብለህ የምትሄደው ጉዳይ አይደለም። መዳንህ ይቀጥላል። መዳንህ ምን ይላል? ይቀጥላል። ምን ይላል? ይቀጥላል። እንበድላለን፣ እናጠፋለን። ኃጢአት ማይሰራ ሰው አለ? አለ? ጥሩ። ንጹሕ አለ? ንጹሕ ማብቻ ነው። ማብቻ ነው። ንጹሕ ባህሪ እግዚአብሔር ነው። ጥሩ። ሰው ኃጢአት ከሰራ ከበደለ ምን ያስፈልገዋል? አቤት አይቷችሁ። ይሄ ዝም ብለን በቃላት አቀናብረን እንድታምኑ አይደለም። መጽሐፍ ቅዱስ ቃል በቃል ያስቀመጠውን ነው የምንነግራችሁ። ሰው ኃጢአት ከሰራ ከበደለ የጌታን ምሕረት ይቅርታውን ለማግኘት ምን ያስፈልገዋል? አይ የፈለከውን ኃጢአት ሰርተህ በቃ ድነሃል እንደፈለግከውን የሚል ሕግ አለ አለ ወይ? እግዚአብሔር የለው። ምንድነው እንደው በጌታ ትምህርት የምትወዱኝስ ትእዛዜ ጠብቁ። አሜን። ጠብቁ። ምንን ጠብቁ? ትእዛዜን ጠብቁ። ዮሐንስ 14 ቁጥር 12፣ የማቴዎስ ወንጌል ምዕራፍ 7 ቁጥር 22 ጀምሮ በደንብ አንብቡት። ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥቴን የሚወርስ አይደለም የአባቴን ፍቃድ የሚያደርግ እንጂ ይላል። የአባቴን ምን የሚያደርግ? ፍቃዱን እኮ ነው። ትእዛዙን፣ ፍቃዱ፣ የሚወደውን ነገር የጽድቅን ስራ የሚሰራ ማለት እኮ ነው። ጌታ ሆይ በየመንገዱ እንደውም ይሉኛል አለ። እኔ ደስ የሚለኝ እዚህ ጋር ቁርጥ አድርጎ የተናገራት ቃል አለ። ለስሙ ክብር ይሁን፣ ለተናገረው ቃል ክብር ይሁን። እንዲህ ይላል፣ ጌታ ሆይ በስምህ ትንቢት አልተናገርንም፣ ነቢያትንም ብለን ዕውር አላበራንም፣ ሽባ አልተረተንም፣ ሙት አላነሳንም ይሉኛል አለ። አላውቃችሁ አራት ምን አለላችሁ? አቤት ነቢያትን ይሉናል ይሉኛል። ቤት የወጡትም ወንድሞቻችን ልብ ሰጥቶ ይመልስልን፣ ለምህረት ያብቃልን። አንዳንዶቹን ከሳት እየነጠቀ ነው። ስሙ የተመሰገነ ይሁን። አሁንም ነጥቆ ያምጣልን። ወጥተው የዛሬ ዓመት የዓለም ጠንቋዮች በፉጨት ይመጣሉ አሉ። በቃ እቆጣጠራለሁ አለ ጌታ። የዛሬ ዓመት አንድ የሚቀር የለም። ይሄን ታሪክ ሰው በዓመቱ እንኳን ጠንቋዮች ሊመጡ እነሱ ራሱ ዘመናዊ ጠንቋዮች ሆነው መጡ። በቃ አለቃ በቃ አለቃ። ምንም ጣጣ አያስፈልግም። በቃ ትንቢት ነው የተነግሯል፣ ተነግሯል። በስም ትንቢት ለምን ሙት አታነሳም? እውር ሺህ ለምን አታበላም? አላውቅህም። ተዘጋ አለ። ውስጥ አትሟገቱ፣ በቃ አትሸወዱ። ስለዚህ ሰው ኃጢአት ከሰራ ምን ያስፈልገዋል ማለት ነው? ንስሐ። ንስሐ ማለት እኛ ተጸጽተን ማረን ይቅር በለን ብለን ፊቱ ላይ አልቅሰን እንወድቃለን። እሱ ደግሞ ምን ይለናል? አሜን። ተስፋ የምታደርገው ነገር ምን ይለናል? ይምረናል፣ ይቅር ይለናል። መተን ካህናቱ እንደራሴዎቹ ጋር ወድቀን እናለቅሳለን። እነሱ ደግሞ ከእግዚአብሔር የሆነውን ለንስሐ ለክብር የሚያበቃው ለመዳን የሚያበቃ ንስሐ እስቲ በሉ ከኔ ጋር ለመዳን የሚያበቃ ንስሐ። ሰው ከዳነ በኋላ ቢበድል እንደገና ለመዳን ንስሐ ያስፈልገዋል። ምን ያስፈልገዋል? ንስሐ። ይህንን አነበዋለሁ፣ ቃል በቃል አነበዋለሁ። የሐዋርያው የቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ላይ አነበዋለሁ። የእውነት እንደዚህ ነው የሚለው፣ እንደ እግዚአብሔር ፈቃድ የሆነ ሐዘን ጸጸት የሌለበትን ወደ መዳን የሚያደርሰውን ንስሐ ያደርጋል ይላል። አያችሁ፣ በቃ እንደ ጸድቃላት እኮ ነው የሚሉን። እውነትህን ነው። ንስሐ ሁለት ይሆናችሁ። መዳን ሂደት ነው። ስንት ነው ያለው? ቅድም ስንት ስቴፕ ነው ያለው? የመጀመሪያው አልቋል፣ ተዘግቷል። ክብር ይሁን። ቀጣዩ ላይ ነው አሁን ያለነው። እኛ ሁለተኛው ላይ ነን። ዕለት ዕለት እየዳንን እንሄዳለን። ካህኑ እማእሰረ ኃጢአት እግዚአብሔር ይፍታ ሲል ከኃጢአት ምን እንሆናለን?
ከኃጢአት ቁጣ እንድናለን። ስንጸልይ ጌታ ይቅር ሲለን ከኃጢአት ምን እንሆናለን? እንድናለን። ዕለት ዕለት ሰው ንስሐ በገባ ሥጋው ደሙን በተቀበለ በፊቱ በተንበረከከ ኃጢአቱን በተወ ቁጥር ከእግዚአብሔር ቁጣ ምን እያለ ይመጣል ማለት ነው? እየዳነ መዳን ሂደት ነው። እየዳንክ በንስሐ መልሰህ ያንን ያገኘውን መዳንና ልጅነትን ታድሰዋለህ፣ ንጹሕ ታደርገዋለህ። በንስሐ ሳሙና በደሙ ትታጠባለህ፣ እንደገና ወደ ክብር ትመለሳለህ። መዳን ሂደት ነው። መዳን ምንድን ነው? ሂደት ነው። ሶስተኛው ላይ ስንመጣ ከዚች ጋር ግን አያይዘን አንድ ነገር እንጨምር። ሰዓቱ ቢሄድም እንደው 5 ደቂቃ አይፈቀድልኝ? እሺ 5 ደቂቃ። ያው ራሳችሁ ናችሁ ሰዓቱን ብልጥ ያደረጋችሁት። በጊዜ ብትመጡ ኖሮ እንዳይመሽም ማከውላችን ጋር አይሆን እግዚአብሔር እንጨርሳት ይቆ እንጨርሳት አይደል? እግዚአብሔር ከተማዋን ይጠብቅልን። አሜን። እያንዳንዳችሁን እጃችሁን ይዞ ቅዱስ ማርቆስ ወደ ቤት ያስገባችሁ። አሜን። ቅዱስ ገብርኤል ክንፉን ከግራ ከቀኝ ዘርግቶ ክፉ ሳይደርስባችሁ ምን ቢሸት ብርሃን አድርጎ ወደ ቤት ያስገባችሁ። ስለዚህ መንገዳችሁን ለቅዱስ ማርቆስና ለቅዱስ ገብርኤል አደራ ሰጥተን ተስፋችሁን እግዚአብሔር ላይ አድርጋችሁ 10 ደቂቃ ብቻ ስጡኝ፣ እንጨርሳለን። ሰው ዳነ ማለት ስራ አይሰራም ማለት ነው ወይ? ከእምነት የተለየ ስራ የሞተ፣ ከስራም የተለየ እምነት ምን ያለ የሞተ። ስራ አያስፈልግም፣ ስራ አያጸድቅም፣ ስራ ወደ ጽድቁ አያመጣ፣ ስራ ወደ መዳን አያመጣ። በቃ ኢየሱስ በሰራው ስራ የዳነው ከዘላለሙ ከዛ ከመጣብን እርግማንና ሞት በሱ ስራ ነው። እቺን ቃል ገላትያ ላይ በደንብ ይሆን ገላትያ 2 ቁጥር 13 እስከ 20 ድረስ እንዲህ ይላል። እኛም አለ ቅዱስ ጴጥሮስ በሕግ ሳይሆን የጸደቅነው እንዲያው በጸጋው ነው። በምንድን ነው? በጸጋው። እስቲ የዳንኩት በጸጋው ነው በሉ። የዳንኩት በጸጋው ነው። በሕግ ነው በጸጋ? በጸጋ። መምህራን ሕግ የሚባለው ይቱ ነበር። ሕግ የሚለው ማንም የእግዚአብሔር ልጅ ደግሞ በብሉይ ኪዳን ወንድ ልጅ ምን መሆን አለ? መገዘር አለ። ታዲያ ያንን ይቀር ሕግ እኮ ነው። ማንም ወንድ ሲወለድ ይገዘራል። ሳይገረዝ የእግዚአብሔር ልጅ መሆን ሕጉ ይሄ ነው። ሕግ ብዙ ሕጎች አሉ። አንድ ሰው ኃጢአት ከሰራ እርግብ፣ ዋኖስ፣ ጊደር፣ በሬ፣ ላም አምጥቶ መስዋዕት ይሰዋል። የእንስሳ ደም ያቀርባል። የእህል ቁርባን ያቀርብና እግዚአብሔር ከዕለት ኃጢአት ይቅር ይለዋል። እየሰማችሁ ነው? ከምን ኃጢአት? በእህል በከብቶች ደም። ከዛ ደግሞ እሱም ልጅ የሚሆነው ልጅ ተብሎ ማህተም ይመታለት ሲገረዝ። እሺ የዳነው ተገርዘን ነው? መልሱልኝ። አይደለም። ተገርዘን ነው ወይ? አይደለም። እሺ የኛ ደም ፈሶ ነው? አይደለም። በማደም ነው የዳነው? በክርስቶስ ስንድን የእህል ቁርባን አቅርበን ነው? አይደለም። ነው ወይ? አይደለም። ጥሩ ከብትና ላምና ፍየል ዋኖስና እርግብ አቅርበን ነው ወይ? አይደለም። የዳነው ማን መስቀል ላይ ተሰቅሎ ነው? ክርስቶስ። ማን ቅዱስ ሥጋውን ቆርሶ ነው? ክርስቶስ። ማን ክቡር ደሙን ቆርሶ ነው? ክርስቶስ። ለዚህ የከፈለው አለ? የከፈለው አለ ወይ? በገንዘብ በነፃ በገንዘብ በነፃ ክብር ምስጋና ለስሙ አጠራሩ ይሁን። በነፃ እንዲያው በሕግ አይደለም፣ በሕግ አይደለም። በሕግ ስራ የተባለው በሙሴ የተዘረዘረው ሕግ ያ ሕግ ተሽሯል። ክብር ይሁንለት። አሜን። አሁን ስለ ስጋ ንጽሕና ትገረዝ አትገረዝ እንደሆነ ነው እንጂ አለ ቅዱስ ጳውሎስ ገላትያ ላይ ሲያስተምር የእግዚአብሔር ልጅ ለመሆን መገዘር አያስፈልግም። ሰው ደሙ ፈሶ ስጋው ተቆርጦ ሳይሆን ልጅ የሚሆነው ከውሃና ከመንፈስ ቅዱስ ተወልዶ በነፃ ክብር ምስጋና ለስሙ አጠራሩ ይሁን። እንዲያው በጸጋ ልጅነት ያገኛል ሰው። ይኸውላችሁ ወይ እንኳን ብቻ እግዚአብሔር ከዛ አስመለጠን አይደል? ቆይሽ ደሃ እንዴት ነው የሚድነው? ይዛል እርግብ አምጣት ይባላል፣ ዋኖስ አምጣት ይባላል። እንደ ጌታ እንኳን እኮ እዚህ ማቴዎስ 8 ላይ ከለምጽ ያነጻውን ሰውዬ ምን ነበር ያለው? ሂድና ምስክር እንዲሆን ሙሴ ያዘዘህን መባ አቅርብ ለኃጢአት ስርየት እኔ ፈውሻለሁ። አያችሁ እናቴ ኃጢአት ሰርተሽ ፍየል እስክትገዢ እግዚአብሔር ቁጣው ከነደደ ሟች ነሽ። ወንድሜ ብሩ ከሌለ በጉ እስኪገዛ ትሞታለህ።
የእህል ቁርባን አምጥተህ ድንኳኑ ጋር እስክታደርስ ለምጽ ሰው ካየው በድንጋይ ተወግረህ ምን ትሆናለህ? ትሞታለህ። ይሄ ሁሉ እንዳይደርስ ደግሞ እኮ ሲወግሩ ብሉይ ኪዳን ይኸውላችሁ ያቺ ሕጓ የኦሪት ሕግ ያቺ ሕግ ምን ታደርጋቸዋለች? ስትወገሩ ሰፈር ውስጥ እንኳን አትወገሩ፣ እንዳታቆሽሹ፣ ሰፈር እንዳታረክሱ ተብላችሁ ከሰፈሩ ውጭ ወጣችሁ ነው የምትወገሩት። ክርስቶስ ኢየሱስ የሁላችንንም እርግማንና ርኩሰት ተሸክሞ ከሰፈር ውጭ አውጥተው በራስ ቅል ሰቅለውት እኛን ወደ ዘላለም ክብራችን መለሰን። ክብር ምስጋና ለስሙ አጠራሩ ይሁን። ወደ ዘላለም ክብር መለሰን። እዚህ ጋር ገንዘብ የከፈለ አለ? ወርቅ የከፈለ አለ? ስጦታ የሰጠው አለ ወይ? እንዲያው በምን በጸጋ። ጸጋ እኮ ማለት የነፃ ስጦታ አይደለም። በቃ እኮ ስጦታ ማለት እኮ ነው ጸጋ። በጸጋው ድናል ማለት እኮ የጽድቅ ስራ አያስፈልግም ማለት አይደለም። በሕግ አልጸድቅም። አሁን ጳውሎስ ብሏል ገላትያ ላይ፣ ጴጥሮስም ብሎታል። ምን አለ? በሕግ አልጸደቅንም አለ፣ የእግዚአብሔርን ልጅ ግን በማመን ጸድቀናል አለ። የእግዚአብሔርን ልጅ በማመን ምን ሆነናል? ጸድቀናል። አያችሁ፣ ሁላችንም ያ መዳን ሲሰጠን የጽድቅ ሕይወት፣ የዘላለም ሕይወት፣ የልጅነት ክብር ተሰጥቶናል። ይህንን ጠብቀን መሄድ ግን ያስፈልጋል። እየሰማችሁ ነው? እየሰማችሁ ነው? ይህን ጠብቆ መሄድ ያስፈልጋል። 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 ለዚህ ነው ስራ ያስፈልገው። ስራው ግድ ነው። እንደው ጌታ ሲመጣ ሁለት ጥቅስ እንይ እስኪ። መጨረሻ ላይ ነው የሚጠይቃቸው። ጌታ ይመጣል አይደል? ይመጣል። እንደሚመጣ ታምናላችሁ? እስኪ ምታምኑ ከፍ ቀልድ እንዳይመስላችሁ። ለስብከቴ ማጣፈጫ አይደለም የምጠይቃችሁ። እዛው ያዙት፣ እጃችሁን ከፍ አድርጉ በደንብ። 5 አዕማደ ምስጢር አሉ። ማን ይባላል? ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ሁለተኛው። ሶስተኛው ምስጢረ ጥምቀት፣ አራተኛው ምስጢረ ቁርባን፣ አምስተኛው ምስጢረ ትንሣኤ ሙታን። ያኔ ማን ሲመጣ ነው የምንነሳው? ክርስቶስ። ማን ሲመጣ ነው? ክርስቶስ። መጥቶ ለሚወስደን ጌታ ክብር ምስጋና ይሁንለትና ሲነግረንም እንዲህ ነው ያለው ዮሐንስ 14 ላይ ለወስዳችሁ ዳግመኛ እመጣለሁ አለ። አልተዋችሁም ማለት የማይተወን ጌታ ስሙ የተመሰገነ ይሁን። አሜን። ቢተወንማ የዚሁ ካህናቱ ሌሊት ሲቃጠሉ፣ ሲያለቅሱ፣ ሲጸልዩ እንቅልፍ አጥተው የሚያድሩት ሊወስዳቸው ይመጣል። ለክብር ይመጣል። ሲያገለግሉ ያደሩ ዘመናቸውን የከፈሉ ዲያቆናት፣ እንዲህ ላባቸውን ጠፍ የሚያደርጉ የሰንበት ተማሪዎች፣ እንዲህ የሚያገለግሉ መዘምራን፣ ሰባኪ፣ እንዲህ የምትደክሙ ምእመና ያለምንም ዋጋ አይደለም ለክብር ሊወስደን ይመጣል። ለዛ ክብር ያብቃ። አሜን። ያኔ ይመጣል። ሲመጣ እንዲህ አለ፣ እነሆ በቶሎ እመጣለሁ። ራእይ 22 ነው። በቶሎ እመጣለሁ ለእያንዳንዱ አለ። ግን ስመጣ እንደ ስራው ዋጋው። አቤት አቤት። እንደምኑ እንደ ስራ እኔ አለ አልፋና ኦሜጋ ፊተኛውና ኋለኛው ነኝ አለ። እንደ ስራው ከፍላለሁ። የት ካልከኝ ራእይ ምዕራፍ 22 ቁጥር 11 እስከ 12 እንደ ስራ። ታዲያ ቤተ ክርስቲያን ስትጸልይ ምንድን ነው የምትለው? አምላካችን ሆይ እንደ ቸርነት ነው እንጂ እንደ በደላችን አይሁን። እንኳን እዚች ቤተክርስቲያን ልጆች አደረገ። እንዲህ ብላ ነው በጸሎቷ፣ እንደ ቸርነትህ እንጂ እንደ ስራችን አይሁን ትለዋለች። እንደ ስራው ሊከፍል ይመጣል። ከዛስ ሲመጣ ጻድቃንን በቀኙ ኃጥአንን በግራው። ከዛ ምን ይላል? ብራብ አጥግተኸኛል። ኃጥአንን ምን ይላቸዋል? ብራብ አብልተኸኛል። የማቴዎስ ወንጌል ምዕራፍ 25 ቁጥር 31 ጀምሮ ብራብ አላበላችሁ፣ ብጠማ አላጠጣችሁኝ፣ እንግዳ ብሆን አላስተናገዳችሁኝ፣ ብታሰር አልጠየቃችሁኝ፣ ብታመም አልጠየቃችሁኝ። አይገርም? ጻድቃን የታይተን ለትንንሹ እኛ ዝክር ስንዘክር፣ ዳስ ስናበላ፣ ዝክር ስንዘክር፣ ነዳያም ስናበላ፣ ምጽዋት ስንመጸውት ያልዳነ እውነት ያኔ ድነሃል ስራ ስላልሰራ ና ወደ ዘላለም መንግስት ግባ የሚባል ነገር አለ ወይ? የለም። ይኸው በአዳም ኃጢአት ይኸውላችሁ ያመነ አይኮነንም። ያመነ ምን አይልም? የተጠመቀ ምን አይልም? ከዚህ በኋላ ሰው የሚጠየቀው ቀጣዩ የሚወርሰው መዳን አለ። ከግል ኃጢአቱ ከሰራው ኃጢአት በንስሐ በስጋው ደግሞ ተመልሶ መልካም ስራ ሰርቶ ሲመጣ
እዛ ሰማይ ላይ የቀረ መዳን አለ አለ። ማ ጴጥሮስ የት? አንደኛ ጴጥሮስ ምዕራፍ 1 ቁጥር 5 ላይ ምን አለ? በተስፋ ጽኑ፣ ቃሉን ጠብቁ፣ እንደ ፍቃዱ ተመላለሱ አለና እዛ የቀረ የምትወርሱት መዳን አለ አለ። ስለ ቃሉ የተመሰገነ ይሁን። አሜን። እዛ ምን አለ? መዳን አለ። በቃ ለዘላለም ከዛ ጥንቅቅ እንልና ሰው ወደ እግዚአብሔር መንግሥት ሲገባ ለዘላለም ከዚህ ዓለም መከራ፣ ኃጢአትም፣ ፍርሃትም፣ ውድቀትም ምን ይሆናል ማለት ነው? ይድናል ማለት ነው። የጌታ ትምህርት ይደምድምልን። ይሄንን ከሰዓቱ አንጻር ብዙ ማመሳከሪያ ጥቅስ ማምጣት ይቻላል። ግን እቺን ቃል ያዙ እስቲ። ማቴዎስ 24 ቁጥር 7 እስከ 13 እስከ መጨረሻው የሚጸና እርሱ ይድናል፣ እርሱ ይድናል። አቤት አቤት! ይድናል። እስኪ ወንዶች እስከ መጨረሻው የሚጸና በሉ፣ ድምፃችሁ ከፍ አድርጋችሁ እስከ መጨረሻው የሚጸና። ሴቶች እርሱ ምን ይሆናል? ይድናል። እርሱ ምን ይሆናል? ይድናል። እስከት የሚጸና እስከ መጨረሻው። የመጨረሻ ላይ ነው መዳን የሚደመደመው። ከአዳም እርግማንና ኃጢአት ድነናል። አዎ ጥንቅቅ ብለን ድነናል። ለቀጣዩስ እስከ መጨረሻው ምን የሚል የሚጸና፣ ጌታዊ ጌታዊ የሚል ሳይሆን ፍቃዱን የሚያደርግ ንስሐ የሚገባ የሚመጸውት ይቅር የሚል የሚሰግድ የሚጾም ፍቃዱን የሚያደርግ ሁሉ እስከ መጨረሻው የሚጸና እሱ ምን ይሆናል? ይድናል። ስለዚህ እኛ መጀመሪያ ሄዳለሁ በሕግ ስራና በሕግ ሳይሆን በማን ስራ ነው? በክርስቶስ ስራ። በሱ ጽድቅ ነፃ ወጥተናል፣ በጸጋው ድነናል። አሁን ደግሞ ዕለት ዕለት ከምንሰራው ኃጢአት በንስሐና በጾም በጸሎት በፊቱ በምናደርገው መታዘዝ ምሕረቱን እያገኘን ምን እንላለን? እንድናለን። ከዛ መጨረሻ ላይ ስጋ ከነፍሳችን ሲለይ እንደሱ ቸርነትና ምሕረት ና የዘላለም መንግስት ግባ ሲለን ለዘላለሙ ምን እንሆናለን ማለት ነው? እንድናለን። በቃ ይኸው። ስለዚህ ይሄ ድኛለሁ ብሎ የሚታበደውን ጉዳይ ከምን ዳንኩ ብሎ መለየት ያስፈልጋል። በቃ ከዚህ በኋላ ድናል፣ ድነት አይወሰድም። ኃጢአት ብትሰራ በደንብ ይሄ የአውሬው ሀሳብና የጥፋት ሀሳብ ስለሆነ ተጠበቁ፣ መጽሐፍ ታንብቡ፣ ሊቃውንት ጠይቁ፣ መምህራን ጠይቁ፣ አባቶች ጠይቁ፣ ትምህርቱን መርምሩ። ያኔ ቲክቶክ ላይ ዩቲዩብ ላይ መምህር እንትና ከኛ ጋር ያወጣው እንዲህ ብሏል፣ እውነቱን ነው ለካ እነ እንትና እንዲያሉ እውነታቸውን ነው፣ እነ ዘማሪ እንትና ዩቲዩብ ላይ እንዲህ የነገሩን እውነታቸውን ነው፣ እኛ ቤት መልስ የለም ብላ አትደናበር። ቁጭ ብለህ ተማር። እውነቱ ይሄው ነው። ባመንነው በአባቶች ሃይማኖት ያጽናል፣ ያጽናል። ያዳነን ጌታ ስሙ የተመሰገነ ይሁን። ዕለት ዕለት ከምንሰራው ኃጢአት በንስሐና በምህረቱ ያድነን፣ ያድነን። ለዘላለም ደግሞ በመጣ ጊዜ እንደ ስራችን ሳይሆን እንደ ቸርነቱ እናንተ የአባቴ ብሩካን ዓለም ሳይፈጠር ወደ ተዘጋጀላችሁ ወደ ዘላለም መንግስት ምን በሉ ግቡ የሚለውን የፍጻሜውን የመዳን የውርስ ቃል ያሰማ